ረጅም ዓመት የጸሎት መልሴ ስለሆነ አንተ ስትመጣ መስተንግዶ ምቀይር መሰለህ እንዴ? ይርከፈክፍልሃል። እንደ ድሮ እኮ ነው እኔ ጋር አለው አብርሃም። እንዴ አሁንም እንደዚህ ነው የምትወደኝ አለው። እና ጌታን እለዋለሁ ከዚህ በኋላ የምታመጣውን ነገር ኦልሬዲ ለአንተ የተሰጠ ነው እለዋለሁ። ብታመጣም ብትወስድም እያልኩት እኮ ነው። እየወሰደም እያመጣም እየዘመርኩ ነው በራሴ በገዛ እጄ እና ለራሱ ስጠኝ ብሏል። አና እንደዛ ብላ የለ እስቲ ደግሞ ቀይሬ ጸሎቴ ለራሱ ስጠኝ ልበለው ብላ እስካሁን ፍናናል ስለምታስቀናት ፔይባክ ነበረ። ምናልባት ግን እስቲ ለራስ ስጠኝ፣ እስቲ ፕሮግራምን የምታስቀጥልበት ስጠኝ። ከዛ ለራሱ ሰጣት። ለራሱ እኮ ነው፣ ሳሙኤል እኮ የራሱ ነው። እና እኔ ምን ህይወት አለኝ ከዚህ በኋላ? ምንም ብታመጣ ለራስህ ነው ጌታ ሆይ፣ ለራስ ነው። እና ጊዜ ውስጥ ብርና ወርቅ ይተካል፣ ዘመድ ወዳጅ ይተካል፣ ሀብት ንብረት ይተካል፣ በምድር ያለው ይተካል። አንተ ግን እግዚአብሔር አንድ ነህ፣ አንድ ብርቅ ነህ፣ አንድ አምላክ እግዚአብሔር አንድ ነህ፣ አንድ ማልተካ አንድ ላንተ ከተባለ እንክትክት አርጌ ውድ አልባስጥሮሴን ፊት ሰብረዋለሁ። ጥዑሙ ሽቶዬን ከእንባ ቀላቅዬ አፈስልሃለሁ። አንተ ከተባለ ንግስናዬን ንቄ ከአመድ ተነጥፌ ከፍ አደርግሃለሁ። ሳልቆጥብ ሳልሰስት አንድ አይኔን ይስሐቄን እሰዋልሃለሁ። ላንተ ነው ልባል እንጂ ለውድሽ ነው ልባል እንጂ ለሱ ነው ይባል እንጂ ጉዳዩ ያንተ ይሁን እንጂ ለኢየሱስ ነው ልባል እንጂ ለሱ እኮ ነው ልባል እንጂ ለኢየሱስ ልባል እንጂ ነገሩ ይመልከት እንጂ ትበልጥብኛለህ 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 የኔ ፀሐይ ልበል የኔ ሙቀት ልበል የኔ ጠዋት ልበል የኔ ንጋት ልበል የኔ ልበል የኔ ንጋት ልበል የኔ ፍቅር ልበል የኔ ውድ ልበል 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 የኔ ፀሐይ ልበል የኔ ንጋት ልበል የኔ ሳቅ ልበል የኔ ፈገግታ ልበል መጽናኛዬ ልበል መኖሪያዬ የኔ አቅም ልበል የመኖር አቅሜ ሃሌሉያ ልበል 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 አይኖቼን እያዩ ቅጥቅጦን ሸመቆ ደግፈ እንደዚህ ስታቆመ እያወቀ ውስጤ የምጤ ሰውን ጻፍ ቀርበህ ስታበራ
ጆሮዬ የሰማ ለራሴም አልበቃም ስታተርፈኝ ላገር በቀረልኝ እድሜ ከአንተ ፍቅር ውጪ አፌ ምን ይናገር? አሁንም ብዛልኝ እንዲረዝም እድሜ አብዝቼ ልጠጋ እንዲደምቅ ማታዬ ሁነኝ መዋያዬ በቀረልኝ ዘመን መንገዴ የነጋ እስኪሆን ሙሉ ቀን ዝም ብለህ ብዛልኝ በቤቴ ብዛልኝ ጓዳዬ ብዛልኝ ሳሎኔም ብዛልኝ አደባባይ ብዛልኝ ኢየሱስ ብዛልኝ እንዲረዝም እድሜ አብዝቼ ልጠጋ እንዲደምቅ ማታዬ ሁነኝ መዋያዬ በቀረልኝ ዘመን መንገዴ የነጋ እስኪሆን ሙሉ ቀን አሜን። ኢየሱስ ብዛልኝ እኔ ፍቅር ብዛልኝ 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 ናልኝ ሰይ 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 ብትወድ በኃይለኛው ንፋስ ብትወድ በነበልባል እሳት ብትወድ ዝም ባለው ጸጥታ ብትወድ በትንሿ ኮሽታ አንተ ብቻ ና አንተ ብቻ ና ብትወድ በኃይለኛው ንፋስ ብትወድ በነበልባል እሳት ብትወድ ዝም ባለው ጸጥታ ብትወድ በትንሿ ኮሽታ ብቻ አንተና ብቻ አንተና አንተ ብቻና ብቻ አንተና ብቻ አንተና የኔ ፍቅር ብቻ አንተና አንተ ብቻና ብቻ አንተና ብትወድ ብትወድ በኃይለኛው ንፋስ ብትወድ በነበልባል እሳት ብትወድ ዝም ባለው ጸጥታ ብትወድ በትንሿ ኮሽታ ብቻ አንተና ብቻ አንተና አንተ ብቻና አንተ ብቻና የኔ መድኃኒት ብቻ አንተና ብቻ አንተና አንተ ብቻና ብቻ አንተና አሁንም ብዛልን አሁንም ብዛልን ብዛልን ብቻ አንተና ብቻ አንተና ብቻ አንተና ብቻ አንተና ብትወድ በኃይለኛው ንፋስ ብትወድ በነበልባል እሳት ብትወድ ዝም ባለው ጸጥታ ብትወድ በትንሿ ኮሽታ ብቻ አንተና ብቻ አንተና አንተ ብቻና አንተ ብቻና ብቻ አንተና ብቻ አንተና አንተ ብቻና ብቻ አንተና ብቻ አንተና አሜን አሜን ብቻ አንተና አንተ ብቻና የመጨረሻ አንድ ነገር ብዬ ልውጣ ሳይሆን ዝም ልበል እና ቢያምም ምናልባት ከነአንን የምጠብቁ ሰዎች ከነአናችሁ ኢየሱስ ነው። ማርና ወተት ምንም ከሱ በላይ ማርና ወተት የለም። ፈሷል እንደ ማርና እንደ ወተት። ለዛ ነው ሙሴ ዘጸአትን አልፎ ዘሌዋውያንን አልፎ ዘኍልቍን ዘዳግም
በምዕራፍ እንደ በዛ በኑሮ ደግሞ እንዴት እንደሚከብድ መንገዱ ማለት ነው። እና ይገርመኛል መጨረሻ ላይ የተናገረው ንግግር ሙሴ ኢያሱን ጠርቶ በቃ አደራ ይለዋል እንትን እንዳይጎልበት እግዚአብሔር የተለመደ ነገር ስላለ እሱን ጠብቁ ሰንበትን እንትንን በቃ ይልና በቃ ከገባችሁም በኋላ በቃ አደራሽ ይለዋል። እና ልግባ ምናምን አይልም። በጣም ነው የሚገርመኝ። እኔ እኮ እዛ ጋር አልደረስኩም፣ ግን በጣም ይገርመኛል። ሙሴ ራሱ ማየት ናፍቃለሁ እውነት። እና ያታለለው የሚመስልበት ሁኔታ ላይ ይሹሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ እንደሚሄድ እንደ እግዚአብሔር ያለ ማንም የለም። ደረስኩ እሱ ላይ በቃ ከነአኔ እሱ ነው ገባሁ እና ሌላውን ነገር አስናቀኝ። የምደርስበት ከነአን የለም ነው በቃ እኮ ጌታ ይባረክ። እንደ እግዚአብሔር ያለ ማንም የለም። እንደዚህ ሰይጣን ይስማኝ በደንብ እየሰማኝ እንደሆነ ደግሞ አውቃለሁ። በዚህ ሰዓት አይፈልግም እንደዚህ እንድል በዚህ ሁኔታ ውስጥ አይፈልግም። ነው የምታወሪው አሁን ለእኛ ብቻ አይደለም ለመናፍስቱ ዓለም ጭምር ስለሆነ እንዳታቁም ዝም ብለሽ በቃ ከሆነ ዝም ብለሽ አውሪ። ዝም ብለሽ ከልብሽ አውሪ። እንደውም ከልጅነቱ ጀምሮ ጠርቼሃለሁ ሲለው እኔ ከአንተ ጋር ነኝ ሲለውም ህዝቡን ታስገባልኛለህ ነው። አንተም ትገባለህ እኮ ነው። አንተ አትገባም ምናምን ቢሎ ጥሩ ነበር፣ ግን አትገባም ሲባል እኔ ብሆን ምናልባት አታለለኛል ይሆናል እንደ ሰው ነው። ምናል ቢያልፈኝ ቢታገሰኛል ይሆናል። እና ሙሴ ለካ መንገዱ ላይ እግዚአብሔርን ወዶታል። አንዳንድ አድራሽ እኮ መንገድ ላይ በቃ እንትን ይልና ስንለያይ ይከፋናል። ዴስቲኒያችን ጋር የሚያደርሰው ተመድቦልን መንገድ ላይ የሚያወራ ኖር ምናምን ጆርኒው ላይ ያን ሰው እንወደውና በቃ መንገዱ ደግሞ ረጅም ስለሆነ በቃ እሱን ወዶታል። ከእግዚአብሔር ጋር አፍላፍ ያወራል፣ ያየዋል፣ ሲምር ያየዋል፣ ሲቆጣም ያየዋል፣ እንዴት እንደሚመለስ ያየዋልና ወደደው እሱን። እና እግዚአብሔርን ውደዱት። ከዚህም የባሰ ነገር ሊገጥመኝ ይችላል፣ ሊገጥማችሁ ይችላል። እስከ ሞት ለሞት የሚመጣን ነገር ሊኖር ይችላል። እግዚአብሔርን ውደዱትና ከነአናችሁን እሱን አድርጉ። እሱ ላይ ድረሱ። በቃ እሱ ላይ ድረሱ። ህዝቡ ከነአን መግባት ነው የሚፈልገው። በዚህም በዛም ከሆነ አንዳንዴ እግዚአብሔር ባይኖርም ቢኖርም ሙሴስ ምንም ነገር ቢቀር ገደል ሊገባ ይችላል። እግዚአብሔር ብቻ ይኖር ነው። እንደዚህ ነበር ፕሮሚስ ይለዋል። መልአክ ልክ ያለው እኮ አይደለም እንደሱ አልነበረም ያልከኝ። አታውጣን ካልወጣ ከወጣው እኮ አጠፋችኋለሁ። ከማጠፋችሁ እኮ ብዬ ነው። ብታጠፋን ይሻላል እኮ ነው። ወጥተህ ጥፋት ይድረስብን፣ ወጥተህ ብትገለን ይሻላል። ሳትኖር ከምንገባ ከነአን ሳትኖር መልአኩ የምንፈልገውን ነገር እያቀረበልን ማንም እንዳንተ አይሆንም። አንተ የምትሰጠንን በሱ በኩል ልትልከው ትችል ይሆናል። ከፊትህ የሚበልጥ ነገር የለም። ከፊትህ የሚበልጥ ነገር የለም። ስለዚህ ብታጠፋን ይሻለናል። ብትኖረ ብትቆጣ ይሻለናል ከማትኖር። እና አንድ መልእክት አለኝ ለእናንተ። ይህንን እድል ካገኘው በጣም ብዙ ሰው ነው እዚህ ያለው። እንደ እግዚአብሔር ያለ ማንም የለም። ሰይጣን በደንብ ስማ። አሜን። እንደ ጌታ ያለ ማንም የለም። ማንም የለም እንደ እግዚአብሔር ያለ። ጌታ ይባረክ። ይህንን በጣም በሙሉ ልቤ እላለሁ። እንደ እግዚአብሔር ያለ ማንም የለም። በብዙ ነገር ውስጥ ልናልፍ እንችላለን። ከፊቱም ይበልጥብን ነገር እላቸዋለሁ። አብረው ለሚያገለግሉት ምንም ብትቀይሩ፣ ደሞዝ ብትቀይሩ፣ ቤት ብትቀይሩ፣ መኪና ብትቀይሩ፣ አባት ግን አትቀይሩ። አባት አይገዛም እኮ አይደለም። እግዚአብሔርን የመሰለ የምትኮሩበት ይህንን የመሰለ አባት ቀርቶ ሰፈር ውስጥ ስም የሚያስጠፋ የከሌ ልጅ ነህ እንዴ ተብሎ አንገት የሚያስደፋ አባት እንኳን ቢሆን የሰርጋችን ቀን ወይ የሆነ የደስታ ቀን ላይ እንፈልገዋለን እና ዞር ዞር ብለን ስናየው ደስ ይለናል። ኢቭን
ሉክ እንኳን ደስ ባይል ታይቶ የሚታፈርበት አይነት እንኳን ቢሆን አባት አባት ነው እና እንደዚህ ይሏለሁ። ኑር በቃ እዚህ ጋር ቁጭ በል ቤቴ ውስጥ እዚህ ጋር በቃ ደስ ይለኛል። ድምፅ ሲሰማ ደስ አይላችሁም? የአባት ድምፅ ቤት ውስጥ አለ ሲባል ምናምን በር ሲከፍት ወጥቶ ምናምን ማን ነው ምናምን ሲል ደስ ይላል አይደል? አባት ነው እሱ አባት በቃ አይቀየርም፣ አይለወጥም። ከሚሰጠው ይበልጣል፣ ከስጦታው ሰጪው ይበልጣል። ቫልዩ አለው እግዚአብሔር። ቫልዩ አታስቡት። እናንተ ቤት ንጉስ እንደሆነ እያርከፈከፋችሁ እናንተ እየተጎዘጎዛችሁለት በቃ እንዳይሄድ አብርሃም እንደዛ እንዳደረገ እነዛን እንግዶች ኢየሱስ እንደዛ እንዳደረገ ቆይ ቡናማ ሳጠጣ አትወጣም ምናምን ትሉት እንግዳ የለም ኢትዮጵያ ያላችሁ እንዴ ቡና እየፈላ እኮ ነው ምናምን ትላላችሁ። ገና እኮ ምንም እኮ የለም አልተጀመረ እና ምንድነው ቡናው አይደለም ፖይንቱ። ሰውየው ቤቱ ሄዶ የሚገርም ቡና ሊጠጣ ይችላል፣ ግን ቆይ ነው ኮንቨርሴሽኑ ይርዘም። የምትቆይበት ሰዓት እንትን ይበል። ደስ ይለኛል ከአንተ ጋር መቆየት እኮ። ከዛ እራት እኮ እየተሰራ ነው። እራትማ ሳትበላ አትሄድም ብላችሁ ታሳድሩታላችሁ። እግዚአብሔር እንደዚህ ማቆየት ይሆንላችሁ። እኔ ግን ከዚህ ውጭ ሌላ የለኝም። በቃ ነገን ብገባ ይህንን ነው ግን ምለው ጌታ ይባርከኝ። እውነት እግዚአብሔርን ማቆየት። ቆይ አንተ መልሰህልኛል። ቆይ አንተ ሰጠኸኝ አይደል የጠየቅኩህን። ዛሬም ይዘኸው አልመጣህም። ናሽ ቆይ እንጫወት፣ እናውራ። ናፍቀኸኛል። ታድለን ታድለን ታድለን። ጌታ ይባረክ። አንተ አባት ነህ። አንተ ቆይ ጌታ ሆይ ቤታችን የቤታችን ሞገስ ግርማ አባት አባት ነህ። ቆይ አንተ አባት ነህ። ፓስተር ያንተ ቤት እግዚአብሔር ይቆይ። ሁላችሁም እዚህ ያላችሁ እግዚአብሔር ቤታችሁ ይቆይላችሁ፣ ይሰንብትላችሁ፣ ይክረምላችሁ፣ ይኑርላችሁ። በእውነት በእውነት እግዚአብሔር ይቆይላችሁ። ጠዋት ስትነሱ አገኙት፣ ይክበባችሁ። አንዳንዴ በብዙ ጥያቄ ውስጥ ከእንቅልፌ ስነሳ ቤቴን ከቦት አገኘዋለሁ። በእውነት ከቦት አገኘዋለሁ። በቃ እንደዚህ ቀና ብዬ በኢየሱስ ተከብቤ ያለው እላለሁ እና ከቦ እንደዚህ ይክበባችሁ እግዚአብሔር። ብዙ ነገር እኮ ጎሏል እኮ ብዙ መደወል ያለባችሁ ስልክ አለ። ብዙ ሜስ ውስጥ ናችሁ፣ ግን እሱ አይጥፋ ከቤታችሁ አይጥፋ። ድንቅ ነው እሱ፣ ድንቅ ነው እሱ እኮ ድንቅ ነው። ጌታ ድንቅ ነው። ጌታ ድንቅ ነው። እሱ ይቆይላል፣ እሱ ይቆይላችሁ፣ ጌታ ይቆይላችሁ። እንደውም ቅድም እንዳልነው ያስቀጥል ፕሮግራሙን እናንተ ቤት መጥቶ እንትን ይበል። ይህ እዛ ጋ ይሁን ምናምን ይበል። እንትን አልጋው እዛ ጋ ቢሆንስ ምናምን ሰው አጋጥሟቸዋል። ይሄ ግን እዛ ጋ ቢሆን እኮ ያምራል ምናምን ብሎ አንዳንዴ ለራሱ ሴታፕ የሚያመቻችም ሰው አለ። የሰው ቤት መጥቶ እግዚአብሔር እናንተ ቤት መጥቶ ሴታፑን ለራሱ ያመቻች። በቃ ይሄ ልጅ ለእኔ ቢሆን ይበል፣ ይሄ ልጃችሁ ለእኔ ቢሆን፣ እንትኑ ለእኔ ቢሆን፣ ሳሎኑ ምናምን ቢሆን። በእውነት ነፍሴ በጣም ሀሴት እያደረገች ነው ያለችው። ጌታ ይባረክ። ለራሱ ይስጣችሁ። ከዚህ በኋላ በስዬ ምናልባት ቢኖር ደስ ይለኝ ነበረ። ይህንን ቃል ያወራው ሰው ለራሱ ይስጣችሁ፣ እንደ ሳሙኤል ለራሱ በቃ እኔም በዛው ልቀጥላ ፕሮግራሚንግ ብሎ ይስጣችሁ። የሆነ ትዳር ሲሰጥ፣ ልጆች ሲሰጣችሁ፣ የሆነ ስራ ሲሰጣችሁ እኔም በዛው እግረ መንገድ ብሎ ለምን ሃሌሉያ። እግዚአብሔር ለራሱ ይስጣችሁ፣ ለራሱ ይስጣችሁ። በቃ ይሆንላችሁ።
ብትሰጠኝ ምንም ነገር ሀገር ምድሩ ቢነጋገር በዚያ ብዙም አልገኝም ካንተ በልጦ አይሞቀኝ በዘመኔ ላትሆን ተራ መሀል ላለኝ ከነፍሴ ጋራ እኔ አንተኑ ተርቤያለሁ አንተን ደግሞ ሞልቻለሁ ጢም ብያለሁ። አብርሃም ቤት ይስሐቅ ሲመጣ መቼ ተተካ ያንተ ቦታ እጅ አይበልጥም ከፊት ፈገግታ አይቀልም ሰጪ ከስጦታ ሙሴ ከነአንን ባይወርስም አለ እንደ እግዚአብሔር ያለ የለም ማጉረምረም ማዘን መቻለበት ማርና ወተት ሆነለት። ሃሌሉያ። ሞኝነሽ ይበሉኝ ተሳስተሻል ይበሉኝ አሰብሽበቶ ይበሉኝ እንደናነሾ ይበሉኝ እሱን ካከበረ ከተቀበለልኝ ምንሻለው ይህም ብቻ ሳይሆን ራሴንም ጨምሬ ሰዋዋለሁ። ይሁና የኔ ሳቅ ለሱ ይሁና ደስታዬ ለሱ ይበሉኝ ባዶ የቀረች ይበሉኝ የተሞኘች ይሁና የኔ ሳቅ ለሱ ይሁና ደስታዬ ለሱ ይበሉኝ ባዶ የቀረች ይበሉኝ የተሞኘች። ደስ አለኝ ዛሬ ስቅ ያለው ጌታ ትናንትና ዛሬ ጌታ ይባረክ። ኤልዬ ያችን ሴትዮ እናውራት ትንሽ ስለ ሽቷ ይሁዳ ዋጋ ትንሽ እናውራስ። ኢየሱስ ስንት ነው የምትለው? ይሁዳ ሽቶ ስንት ነው ብሎ የሽቶን ዋጋ ነው የሚያውቀው። እሷ ግን ኢየሱስ ስንት ነው የሚለውን ነው የምትመልሰው። አውሬስ ይሁዳ ባይዘዌ እንትን ነው የብዙ ነገሮች ማቴሪያሎች ዋጋ የሚያቅሰው ነው እና ሰምታይምስ ደግሞ እንትንም ነው ሎጂካልም ነው እኮ ያስኬዳል። ሀሳብ ቅድም የመጀመሪያ ስጀምር እንዳልኩት ማለት ነው ከሚባክን ነው እኮ አሁን እንደውም አንድ ነገር ልጨምርላችሁ። አንድ ሰው ምን አለ ስትሰብረው ሽቶን ሲሰበርና እንትን ሲባል ዝም ብሎ ልብስ ላይ እንትን ሲባል አንድ አይደለም ማለት ሽቶ ተሰብሮ በፀጉሯ ስታብስ ምናምን ነበር እና አንድ አይነት ሽታ ከኢየሱስ ጋር ሼር አደረገች እና ኢየሱስ ጋር የሚሸት የሆነ ሽቶ እሷ ጋር ብቻ ነው ያለው በቃ እና ይሄንን ሽታ የት ነው የምናውቀው ሲባል ኢየሱስ ላይ ማለሱ አለ ኮመን ነገር ኖራት ከኢየሱስ ጋር ነው ያቺ ሴት ኢየሱስ እና ትንሽ አንተ ልብስ ላይ ትንሽ ነው ልብስ ላይ አይደለም ያለችው በቃ ሰብራ የአካባቢው መዓዛ ተቀየረ። ሞር ደግሞ እሷ ስለተሻሸች ስለተነካካች ከዛ ጋር በቃ ሽቶን በቃ እንትን አደረገች አለ ነው
ይሄ ባክኗል የሚያስብል አይነት እኮ ነው። ለዛው የስንት ጊዜ ያጠራቀመችው እኮ ነው። አንደኛ መዓዛዋን አይተው ነው ሰዎች የሚቀርቧታ። ለዛ እኮ ነው ያ ውድ ሽቶ ወንዶችን አትራክት የምታደርግበት። ፀጉሯ ደግሞ በቃ ያው በእነሱ ካልቸርም እንደ ሴትም ደግሞ ውበቷ አልተጠራችም። ጉዳዩም አይደለም። ያ ምን ይሁን ግብዣው ምንን ይመልከት ጉዳዩ አይደለም። ኢየሱስ እዛ አለ ስትባል ያጠራቀመችውን ነው እኮ 1-2 ብላ ያጠራቀመችውን ወስዳ ያመጣችበት መንገድ አይደለም። የአንድ ቀን እንትን አይደለም እያለችኝ እኮ የሆነ የብዙ ዓመት ስራዋም ደግሞ አንድ መዝሙሬ ላይ እንደውም አለ የእኔ እንደሌላው አይደለም ቀርቦ ሲያጫውተኝ ቤዛዬ አሳ ማጥመድ ወይ በሰው ፊት የሚወራ አልነበረም ስራዬ። ስራሽ ምንድን ነው ሲባል እኔ አርክቴክት እንደምለው በኮንፊደንስ የምትናገረው አይደለም። አሳ አጥማጅ እንትን ምናምን እንደሚሉት አይደለም። እንደዚህ የሚወራ አልነበረም። ስለዚህ እሱ ሲሄድ እሱ ሞተ ሲባል እውነት ብዬ የምመለስበት ፕሮፌሽን አይደለም ያለኝ። ዞር ብዬ ሳይ ባክግራውንድ የሚመልስ አይነት አይደለም። በኦፕሽን አይደለም የተከተልኩት። እኔ ጌታን በኦፕሽን አይደለም የተከተልኩት። ለደቂቃ ከኢየሱስ ላይ አይኖቼን አንስቼ ዞር ብል በጣም የሚያስፈራ ነገር ነው ያለ፣ የሚበላኝ ነገር ነው ያለ። ሁላችን እስቲ ደግሞ የመምጣት ተስፋ ካለው መጥቶ ነበረ። ይሄ ሲታይ ጥሩ እውነተኛ ነብይ ይመስላል። ስለዚህ እውነትም እንደሚለው ከሞት ከተነሳ እንከተለዋለን። ግን እስከዛ ግን እስቲ እንመለስ ምናምን ብለው የተመለሱበት የሆነ የሕክምና ወይ እንዳልኳቸው አሳ ማጥመድ ምናምን አይደለም። የሱ አፕሮች የተቀበላትና ያስወደዳት እሱ ነው ማለት የከለላት እሱ ነው። እና እሱ ከሌለ በቃ አትችልም መኖር፣ ሰርቫይቭ ማድረግ አትችልም። የታለ የሚባል ነው የሱ ህይወት። የታለ እሱ ነው። ካለ እሱ አንቺ ምንም ነሽ እና የታለ የአንድ ዓመት ደሞዟ ነው። 1 ዓመት ሰርታ ያመጣችው ነው አጠራቅም። አንድ ቀን ሰብርለታለሁ እኮ ነው። አንድ ቀን አርከፈክፈዋለሁ ነው ቃሉ ነው። አርከፈከፈችው የሚለው ቃል ነው። ጌታ ይባርከው። ይህንን እንትን ያለ የፈታው ሰው በኢየሱስ አርከፈከፈችበት። ሽቶ አይርከፈከፍም እኮ ጌታን። እንደዚህ አይነት ውድ ሽቶ ደግሞ ጭራሽ ነው ማንም ትቆልፉበታለን። እሱ በዛሽ ሞመንት ደስ ይበለው ይመለክ። እንደውም ተዋት፣ ወርሺፕዋን ትቀጥል እኮ ነው ያለ። አታቋርጧት አለ፣ አትረብሿት። ኢየሱስ ጌታ ነው። እና ለእግሬ ውሃ አላቀረባችሁልኝም፣ ለፀጉሬን ቅባት አልቀባኸኝም። የገባበት ቤት ራሱ ለምጻሙ ስሞን ብሎ እኮ ዮሐንስ ጽፎበታል። ለምጻም ነው። እኔ እንደውም አንተ ቤት መግባት ራሱ አይገባኝም ነው። አንተ እኔን ግብዣ መጥራት ህጉ አይፈቅድልህም። እና እሱ ራሱ ተሸፍኖልክ ነው። አሁን እሷን መናገር አችልም። እሷን መናገር ልትናገራት አትችልም። እና ምክንያቱም በየገበያው እሱ እየዞረ የሚያጠናው አልባስጥሮስ የናርዶስ ሽቶ ስንት ነው እንትን ይሄ ብራንድ የሚያቅሰው ነው። በጣም እኔ ብዙ ጎበዝ አይደለሁም እንደዚህ አይነት ነገር። ጌታ ይባረክ። እና አንዳንድ ሰው በቃ በጣም ያውቃል። እና እሷ አንድ ብራንድ ነው በቃ የምታውቀው። ኢየሱስ ስንት ነው ኢየሱስ። የሽቶ ሀገር ጉዳዩም አይደለም ኢየሱስ ዋጋ ሰጠው እና ዋጋ ሰጠችው። አይገርምም? እሱ እኮ ከሽቶም ይበልጣል። በደንብ አነጋገረች። በቃ ባለፈውም ብዬ ነበረ ልዬ ትዝ ካለ አነጋገረች። መነጋገሪያ ነገር ፈጥራ ሄደች።
ድራማ ሰርታ ማለት ነው። የሆነ አጋጣሚ ያገኘች መነጋገር ያደረገችው ኢየሱስ መታሰቢያ የሚሆን መጽሐፍ እስኪጻፍ ድረስ ማለት ነው። ጌታ ይባረክ። አንዳንድ ሰው አለ፣ ስፔሻል ሰው አለ እንደዛ ያ እውር የነበረውን ሰው ትዝ ካላችሁ የታወረው ሰው የናዝሬቱ ኢየሱስ በዚህ እያለፈ ነው ሲሉት ምን ቢል ጥሩ ነው? የዳዊት ልጅ ብሎ አይጠራው። ለካ እየዞረ የሚያጠነው ስለ ኢየሱስ ማለት ማንም በዚህ ስም አይጠራው፣ አይቀበሉትም እኮ አጠገቡ ራሱ ያሉት። የዳዊት ልጅ ነህ ሲለው ምን እያለው ነው? መሲህ ነህ እያለው። የምትጠበቀው ኮንፈርም እያደረገ መሲህ ነህ ካለው ደግሞ እግዚአብሔር ልጅ ነህ እያለው እና ታውሯል እኮ አያይም። ግን ለካ አይገርም። እና የናዝሬቱ ኢየሱስ ምናምን ብሎ አይደለም የተጣራው፣ በሰፈር ስሙ አይደለም የጠራው። ኢየሱስ ሰማይ በሚጠራበት በሆነ ስም ጠራው። የዳዊት ልጅ በዳዊት ነገድ የመጣው መሲሁ የእግዚአብሔር ልጅ። እንዲህ ያለው አንዳንድ ሰዎች የገበያ ጥናት የሚያደርጉ ኢየሱስ እዚህ ሰፈር ስንት ነው? ማነው እሱ? ዋጋው ስንት ነው የሚሉ ሰዎች አሉ። አይገርምም? ኢየሱስ ደግሞ አልፎት ሄደና ማለት ነው ባላየ አልፎት ሄዶ ጮክ ብሎ እስኪጠራ ዝም ይለዋል ማለት ነው። ምክንያቱም ይሄ ሰውዬ የሚያውቀውን ዋጋ እንዲያወራ ይፈልጋል። ሲጠራው ዝም እንደ ሌሎቹ ዝም ብሎ ነካርጉት አይሄድም። ያ ያልኮ ችግር የለውም በለው እኮ ነው ስሙ፣ ጥራው እኮ ይስሙ። አካባቢ ያሉ ሰዎች ይስሙ። እኔ መሲህ እንደሆንኩ ይስሙ። እኔ ማን እንደሆንኩ ይስሙ። ተራ ነብይ እንዳልሆንኩ ይስሙ። እኔ ይሆን እንደሚገምቱን ኤልያስ ወይ ኤርሚያስ ከነቢያት አንዱ እንዳልሆንኩኝ ይስሙ። የዳዊት ልጅ አይደለም። ቀላል እኮ አይደለም። በጣም ጥቂት ሰዎች ናቸው የዳዊት ልጅ ያሉት ኢየሱስ። ጌታ ይባረክ። እና ማርያም የኢየሱስን ዋጋ በደንብ ጠንቅቃ ታውቃለች። እዚህ ቤትም እናውቃለን። በቃ እና ይሁዳ ሽቶውን እንትን ይበሉ። እንደውም እሱ እኮ ስለሚሰርቅ ነው ይለዋል ዮሐንስ። ሌባ ስለሆነ ነው ስለለመደ ነው ምናምን ይለዋል። እንደውም ኢየሱስ እንደዛ አላለም ስለሱ። ግን እችን ብቻ ብዬ ልጨርስ ብዬ እኮ ጨረስኩም እስካሁን። እንዲሁም ጭራሽ ያ የዳዊት ልጅ ያለው ሰው ተከተለው ይላል እና ባለፈውን ብዬዋለሁ። አይ ቲንክ ያ ሁሉ የምለው ተመሳሳይ ነገር ስለሆነ ነገም ስታገኙኝ እንደዚህ ነው የምለው። ግን አይኑን ምን አደርግልህ ዘንድ ትወዳለህ ብሎ ከፈወሰው በኋላ በመንገድም ተከተለው የሚል ቃል አለ። ተከተለው። እኔ እኮ የአንተን ዋጋ እኮ ነው ሳጠና የኖርኩት እኮ። እኔ እኮ ያላየኋት እናቴ አይደለችም የናፈቀችኝ። ግርግሩ ምናምን ማየት ናፍቄ አላውቅም። ውስጤ ሲቃጠል የነበረው በቃ አንተ ይሄ የዳዊት ልጅ ብሎ የገለጠውን ይሄንን ሬቭሌሽን ሲያየው ተከተለው። እኔ እኮ ብትገልጠውም አይኔን እስከ አንተ ነው እኮ የፈለኩት። ማየት የፈለኩት እኮ እስከ ኢየሱስ ነው። ኢየሱስ ጌታ ነው። ብርሃኔን ስትመልስልኝ እስከ አንተ እኮ ነው። በቃ ምንም ሄጄ አይቼ የምመለሰው ሰው የለም። በቃ በልቤም ያየሁት አንተን ነው። በአይኔም ሳየን የመጀመሪያ ያየሁትም አንተ ነው። በቃ መከተል የሚፈልገውም አንተ ነው። ምንም ይደንቀኝ ነገር የለም። እንደ ቀልድ አላየውም ይሄ ሰው በእውነት። ሃሌሉያ። ምን አለ ሌላ? ምን አለ እውነት? ምን አለ ዋጋ? እናንተ ጋር ምንድን ነው ያለው? ከአንዳንድ ነገር በላይ እኮ መጠቀም አንችልም፣ አልተፈቀደልንም። ማለት 20 መኪና መግዛት ስለምትችሉ 20 መኪና በአንዴ መንዳት አትችሉም። በቃ ጥሩ የምትሉትን አንድ ነው። ህይወት
አንዳንዴ ታናሽ እህቴ ሰርፕራይዝ ልታደርገኝ ስትፈልግ እሷ ምንም ማድረግ ስለማችል እኔ ቀድማ ብር ትቀበለኝና ከዛ በእውነት በጭቅጭቅ እኮ ነው በስንትንትን በቃ አልቅሳ ምን ብላም ተቀብላኝ ከዛ ለልደቴ የሆነ ነገር ደግሳበት ሰርፕራይዝ ስታደርገኝ ያገኘዋል። አንዳንዴ ደግሞ እኔ ራሴ በሌለኝ ብር ሰጥቻት የሆነ ነገር ገዝታ ታመጣና ስጦታ እኔ እኮ ለአንቺ ነው ቅድም ያለቀስኩት፣ እንደዛ እኮ የለመንኩሽ እኮ ይሄን ልገዛልሽ እኮ ነው ምናምን ትላለች። እንደዚህ ቢባል ምን ይሰማዋል? ጌታ ሰጠኸኝ፣ እስካንተ እኮ ነው የፈለግኩት። ትውልድ ሰጠኸኝ፣ ለአንተው እኮ ነው፣ ለአንተ እኮ ነው። አልቅሼ የተቀበልኩ እኮ ለአንተ ነው። ጌታ ይባረክ። እኔ አቁሚ ካላላችሁ እግዚአብሔር ይባርካችሁ። ታግሳችሁ ስለሰሙ አም ሲሪየስ እያገለገልን አይደለም። እያገለገልሽ እኮ አይደለም አይደለም። የሆነ ሽቱ አይሸትሽ ኢየሱስ የሚል ገብቶሻል? ላይክ እንዲህ ነዋል። ለኩካዬ አንድ ነገር ነገርኳት። ለምን ይመስልሽ አንዳንድ ሰዎች 6ቱ የኢየሱስ ፍቅር ባህሪያት ብለው ላፕቶፕ ይዘው ይወጣሉ መድረክ ላይ ማለት ነው። የእውነት የምልሽ የገረመኝን ነገር ልንገርሽ። ለምንድን ነው እኔ 6 ሰዓት ሳወራ ማይደክመኝ እና ማያልቅብኝ ብዬ ጥያቄ ጠየቁ። 8ቱ የእግዚአብሔር ባህሪያት ብሎ መብራት ሲጠፋ የሚቀጥለው ቀን እንገናኛለን መብራት ሲመጣ ብሎ አገልግሎት ሲቋረጠ ልዩነቱ ምንድነው ታውቂያለሽ? ይልዬ 6ቱ የእግዚአብሔር ባህሪያት በእኛ በህይወታችን ተገልጦ ነው። እነሱ ላፕቶፕ ላቸው ላይ ተገልጦ ነው። እሱ ልዩነት አለው። ገብቶሻል አይደል? እኔ ስለማቅሽ በደንብ ስለማቅሽ ማለት ነው። በደንብ ስለማቅሽ የምታወሪው ነገር ትርጉም የሚሰጠኝ የነካሽንና ምን ይሆንሽውን ስለማቅ ተረት አይደለም። በጣም እያልኳት ነበር። እኔ ስለ እግዚአብሔር ብርሃን ነው ብዬ ስል ከላፕቶፕ አይደለም ማወጣው ከልቤ ጽላት ነው። ሪሰርች አገኛለሁ ውጤት አይደለም የእግዚአብሔር ፍቅር። አሁን የማወራው ስለ ኢየሱስ ክሪስቶሎጂ ላይ የሰራሁት ጥናት አይደለም። ጌታ በህይወት ያደረገው ማንነት ነው። ይህ እኮ አያሳፍርም። ላቆመውም አልችልም። ትምህርት ሰርቻ አይደለም ማወራው። እኔ በጣም ከድቅድቅ ጨለማ አይደለ ያወጣን ልዬ እኔ አንዴ የሆንኩትን ልንገርሽ። በጣም ላወራ በማልችልበት ሁኔታ ውስጥ ገብቼ ስለ ጌታ እያወራ ሴጣን እንዲያለኝ አሁንም ታወራለህ አለኝ። የእውነቴን። ከዛ እኔ ምን አልኩት? ተምሬ እኮ አይደለም አልኩት። በጣም እኮ ነው የሚገርም። ተምሬ እኮ አይደለም ስለ እግዚአብሔር የማወራው። እግዚአብሔር እኮ ትምህርት ሆኖኝ ነው። እንዴት ላቆመው እችላለሁ? ኢሊ አንቺ ምትሞችው ይሄንን አሁን የምታወሪው ማንነትን ያቆምሽ ቀን ትሞቻለሽ። ሚሻልሽ መተንፈስ እኮ አዝናለሁ ሲሉን የነበረ እኔም ስላቸው የነበሩ ልጅ ስለሆንክ ነው ሞቅታ ነው የሚሉን ሰዎች በምን እሳት ውስጥ እንዳለፍን ቢያውቁ ኖሮ ጣራ ላይ ቆመ ዝም ብለህ አውራ ይሉን ነበረ። አላወቁትም። አሁን ብዙ ሰዎች አንቺን የሚመኙ አሉ እዚህ ውስጥ እንደዚህ ይላሉ፣ ምን ነው አንቺን ባረገኝ። እኔ ደግሞ እየጸለይኩ ነው አያደርጋችሁ።
እሷ ይበቃታል። እሷ ባለፈችበት አልፋ እኛ እንባረክበት። ለዚህ ሽቶ ሌላ መቀመም ያስፈልገው የለ መወቀጥ የሚያስፈልገው እኮ ነገር አለ። ዝም ብዬ አውሪ አንቺ ኢንቨስት ተደርጎ ብሻል ጌታ እኔ ደግሞ አታልቅሱ፣ እንደውም ተደስቱበት። እኔ የሚያስለቅሰኝ ሰው መሆኑ ነው፣ መሰቀሉ አይደለም። መሰቀሉማ ገላገለኝ። የተዋረደ ቀን ሰው የሆነ ቀን በቃ ደነገጥኩኝ። ሰው ሆነልኝ። እሱ ነው በጣም ልቤን የሚነካው። በረት መወለዱ ልቤን ይሰነጥቀኛል። በፈጠረበት ዓለም ስፍራ ማጣቱ እሱ ብቻ አይደለም፣ ወንድሞቹና ቤተሰቦቹ ያለመቀበሉ ልቤን ይነካኛል። ቅድም እያልኳቸው ነበር። ጌታ ኢየሱስን የማደንቀው